ራቁት ፎታችሁን ልፖስት ለሚለው ደግሞ ማለት ነው በቢቢሲ ልቀቀው በሉት። ገብርኤል በቢቢሲ ልቀቀው። ምን ብርቅ ነው እንደ እናቴ ያዘችውን ነው ያዝነው። ምን ብርቅ የተለየ ያዝነው የለም። ያው ነው ያወጣኸውን በሱ ነው አላስታውስ ብለህ ነው እንጂ እኔ ክፉ አታሰሩኝ በጾሙ ማለት ነው። በጾሙ ክፉ ሰሉ ድግሪያቸው እንኩ ድግሪያቸው ድንቁርናዬን መልሱልኝ። አስተማረም ብላችሁ ቅጥረኛ ካረጋችሁኝ በኋላ ዘመድና ብር ከጠየቃችሁ ድግሪያችሁን ወሰዱና ያን ሰርቶ የመኖር ጉጉቴን መልሱልኝ። ብር ከዘመድና ከብር ባሻገር ሲሆን ትሰጡኛላችሁ። መማር ድህነት እንደሆነ አሁን ገብቶኝ የቅጥር መስፈርቱ ብርና ዘመድ ከሆነ ድግሪ ምን ይሰራል? ሰሉ ድግሪያቸው እግዚአብሔር ለትልቅ ነገር ሲመርጥህ እንደዚህ ነው። ኦኬ በሀገሬ ቱር ሊጀምር ያለ ልጅ አትችልም የተባለ እንግዲህ እግዚአብሔር ክበር ሲለው በአሜሪካን ሀገር ቱር ጀመረ ማለት ነው። እንግዲህ አዶናይ ወንድማችን ለመጀመሪያ ጊዜ በአዶናይ ዙሪያ ቪዲዮ ስሰራ ቤተሰብ ደስ እያለኝ ነው እየሰራው ያለሁት። አዶናይ የመጀመሪያ ቱሩ በዚህ በአሜሪካ በዋሽንግተን ዲሲ ቅዳሜ ማርች 28 ላይ እሰይ 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 ቱር ብሎ ሰይሞታል። እንግዲህ በዋርነር ቲያትር ነው ያለው ቤቱ። እንግዲህ ሎኬሽኑ ተጽፏል፣ ቀንም ተጽፏል፣ ላይ ለጥፍላችኋለሁ። እንግዲህ ቤተሰብ ይሄን ወንድማችን እግዚአብሔር በትልቁ አክብሮታል። እንግዲህ እግዚአብሔርን ያከበረው ሰው ደግሞ ሰው ዝቅ ሊያደርገው አይችልም በፍጹም። ሰው ቱሩ በዚህ በአሜሪካን ሀገር መጀመሩ እኔ በጣም ኢምፕረስ አድርጎኛል። በጣም እጅግ ኢምፕረስ አድርጎኛል። ልጁ በየቀኑ በጣም አዲስ ነገር በየቀኑ አዲስ ኢነርጂ የሚያመጣ ሰው ነው እና እኔ በቃ በጣም ይገርመኛል። በዚህ እድሜ ሆኖ በ26 እድሜ ሆኖ የሚኖረው ግን ሰዎቹ በ50 ቤት ከዛ በላይ ባሉት ሰዎች ያም እድሜ ሆነውም በጣም ዕውቀት ያላቸው የምንላቸው ሰዎች በዛ እድሜ ያሉ ሰዎች ያክል ነው ያለው ልጁ እና የሆነ ጄኔሬሽን ተሻግሮ ሄዷል። እኔ በጣም ኢምፕረስ አድርጎኛል። የምር በጣም ደስ ብሎኛል። እኔም በዚህ ቱር እገኛለሁ። ቤተሰብ የኔ ወዳጆች እንግዲህ አድናቂዎች አልልም፣ ብዙም አድናቂ ያለኝ አይመስለኝም፣ ግን እኔን የምትከታተሉ ቤተሰብ እንግዲህ ጋበዝኳችሁ ለዚህ ቱር። እኔ ኦልሬዲ ቲኬቱን ዛሬ እገዛለሁ። ጋይስ አው ሲ ዩ በአዶናይ ቱር እሰይ ቱር ላይ እንገናኝ። I can't wait። በጣም ብዙ ነገር እማራለሁ ብዬ አስባለሁ። ከዚህ ቱር ብዙ ነገር ያስተምረናል ብዬ አስባለሁ። ልጁ እግዚአብሔር መርጦታል፣ ተሰጥኦ አለው፣ ዕውቀት አለው፣ በፈተና አልፏል። በቃ ልጁ በስሏል። ምንም እንትን የለውም፣ ማጋነንም ምናምንም አይደለም፣ በስሏል። ልጁ በቅቷል። ስለዚህ ላይካ የቃላት አጠቃቀሜ እንግዲህ ትክክል ነው አይደለም አላቅም፣ ግን ልጁ በጣም ጎበዝ ልጅ ነው። ስለዚህ ፕሊዝ ጆይን አድርጉ። ለሃርት ቱ ሃርት ዶኔሽንም እያደረጉ ስለሆነ ለዛም እየሰራ ስለሆነ አፕሪሺየት እናርገው፣ ሞቲቬት እናርገው። ቤተሰብ እንግዲህ ቡክ አድርጉ። ቅዳሜ ነው ማርች 28 እዛው እንገናኝ። as always much love and respect። እሰይ ቱር ይቀጥላል።